ሳልፎ የሰር እንኳን አቆሪ ትንሽ አየሩ ተቀየረና እንግዲህ ደሟን ላስመርምር ብዬ ሄድን። ፈርተሻቸው መልስ ለምን አሰጪም ይለኛል። በቃ አልኳችሁ ይሄ አይምሮን ብትን ነው የሚያደርጉት ማለት ነው። በቃ ከዛ ደግሞ እንትን ይልኩልኛል፣ ቪዲዮ ይልኩልኛል። ከዛ ሁሉም ለኔ ብለው ነው አውቃለሁ ማለት ነው። ግን አይምሮ ይበተናል። ሰው አንዱን ሲላችሁ አይምራችሁ ብትን ነው የሚለው። ከዛ ምን ማድረግ እንዳለባችሁና የቱ ጋር መቆም እንዳለባችሁ ራሱ አታውቁም ማለት ነው። ለምን ከዛ እኔ ሪከርዱን ምናምን ተውና ዝም እላለሁ። ቪዲዮ ይላክልኛል። ሱመያ እንደዚህ ብለው እንደ ቪዲዮ አሁን ባለፈው በተሳሳቱት ቪዲዮ ተነሽና ቪዲዮ ስሪ፣ ለሊት እኔ ተኝቻለሁ። ተነሽና ስሪ፣ እኔ አሁን ተኝቻለሁ፣ ነገር የምሰራው ኧረ ስሪ እና በቃ አንዳንዴ ከዛ ከዚህ ሁላ ነገር አልኩኝና ማለት ነው። በቃ ራሴንም ሳየው ኢትዮጵያ ላይ በቃ ብትን እያልኩ ነበር ማለት ነው። እዛ ስል እዚህ ስል እዛ ስል እዚህ ስል በነገራችን ላይ ማለት ብሩን ስትዙት የሚያልቅ አይመስላል። ግን ያ ብር ስትመነዝሩት የለም ድራሹ ነው የሚጠፋው ማለት ነው። እኔ እንዴ የኢትዮጵያ ብር እንደዚህ ሰላቢ ነው እንዴ እስከምል ድረስ አሁን እኔ ብሬን ሂሳብ ሳደርገው ለካ ዜሮ ውስጥ ገብቻለሁ። ብሬ ማለት ነው ዜሮ ገብቻለሁ። እንዴ ሱመያ ዜሮ ከገባውማ እንደዚህ በቃ በይዳይ ወደ የመንሽ ሂጂ። በቃ እኔ አዲስ አይደል ለምሰው ቤት መስራት ብዬ ላጥ ብዬ መጣው ማለት ነው ከኢትዮጵያና እውነት ለመናገር ከሆነ ያው ምታዙ ለኔ ያላችሁ የከፋችሁ ግን አይክፋችሁ። የሰው ልጅ እድሜና ጤና ይስጠው፣ እድሜ ይስጠው ከምንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ በዝዝት ይበልላችሁ። አደንም ላላችሁ ደህና ናችሁ? እንዴት ናችሁ? አደኔዎች ሰላም ናችሁ ብያለሁ ማለት ነው። ያው እንግዲህ እንደምታዩት ባህር ላይ ዘና እያልኩ ነው። ባለፈው ኢትዮጵያ ከመሄዴ በፊት እንደውም እዚህ እያለሁ ማለት ነው በደንብ ምናምን አልዋኘውም እንትን እስከ ጭንቅላቴ ምናምን። በአሁኑ ግን በደንብ ዋኘው ማለት ያው ዋና ብዙም አይደለም ግን ያው ሞካከርኩ ምንም አልልም ያው በትንሹ ማለት ነው። እና ለማንኛውም እንግዲህ ያው አደን አሁን ከባለፈው እኔ የኢትዮጵያ አየር እንትን ብዬ ይሁን አላቅም ባለፈው ሙቀት የለም ነበር ደህና ነው እንደውም እንትን አንዳንዴ ማለት ነው ሙከየፉን ራሱ ማጠፋበት ጊዜ ነበር ደህና ነበር። አሁን ግን ከባለፈው ብሷል። አሁን ራሱ ይሄንን ለብሼ እንዴት እየሞቀኝ እንዳለ እንደሆነ አጥቂው በጣም ነው የሚሞቀው። ሙቀት በጣም ገብቷል ማለት ነው። ማለት በጣም ገብቷል ሳይሆን ሙቀት ከባለፈው ብሷል። እኔም አየር ስለተቀያየረብኝ ይሁን አላቅም በቃ ሙቀቱን አልቻልኩትም ማለት ነው። እና ለማንኛውም ልጆችም ትንሽ አየሩ ቀያየር አላቸው መሰለኝ። እንደውም አንደኛዋን መጀመሪያ እንዳያችሁት ቪዲዮ ትንሽ መርፌ ምናምን አስወግቻት ነበር እላችኋለሁኝ። እና እንግዲህ ያው አደን ውስጥ ማለት ነው ያው መጀመሪያ እንዳወራሁት ስራ ልፈልግ ነው ብያችሁ ነበር። አሁን ደግሞ ስራ አግኝቻለሁ ማለት ነው። እንግዲህ ስራ ልፈልግ ነው እንዳልኩኝ ማለት ነው። ስራ አግኝቻለሁኝ አሁን አልሐምዱሊላህ። እንግዲህ ስራ መጀመሪያው ነገ ነው። ዱአ አድርጉልኝ። እንግዲህ ተነጋግሬ ጨርሻለሁ ማለት ነው። እና ያው ሴትዮዋ ልጆች ስላሉኝ ልጆቹንም ይዘሽ ብትመጪ ምንም ችግር የለውም። ታች እንትን አግራውንድ አለ እሱ እንደ እንትን ምንድነው የተነጠፈ ነው ማለት ነው። ታች ይጫወታሉ ግን ልጆች ትንሽ ተለቅም ስለሚሉ ምናምን ፈራው ማለት ነው እንዳይረጋግጧቸው። እና ግን እነሱን ወይ ከታች አስቀምጠሽ ትሰሪያለሽ ወይ የምታስቀምጭበት ከሌለሽ ነው ያለች ማለት ነው። ከሌለሽ ካለሽ ግን ልጆችን አስቀምጠሽ ነው ማንንም ያው የሰው ልጅ ማንንም ይፈልግ የለምና። እና እንግዲህ እዚህ ደግሞ ብዙም በደንብ እዛ አሁን ሰና በሆን ማለት ነው አቃለው አዳና ይባላል ቤት ውስጥ ልጅ ይዛሉ ማለት ነው። በደንብ ሰው አቃለው። እዚህ ግን አሁን አይደለ የማውቀው ሰው የለም። ሰው የሚባል አላቅም ማለት ነው። ማለት ሰው የሚባል አላቅም ስላችሁ
ከዚህ አሁን ያለውበት ፎቅ ላይ አቃለውኝ ማለት ነው። እና ትንሽ አንዳንድ ሰው ነው እንጂ እዚህን ያክል በደንብ አላቃትም ከተማዋንም ሰውንም አላቅም ማለት ነው። እዚህ ደግሞ ቤቱን ሲጠብቁልኝ የነበሩትም በቃ ለጊዜው እኛ እንዝልሻለን እዚሁ ይቀመጡ ብለውኛል ማለት ነው። እና ሁለት ሀሳብኛል እጃቸው ላይ ላስቀምጣቸው ያልኩ ነው ማለት ነው። እና እንግዲህ ላስቀምጫቸው ሊሄድ እጃቸው ላይ አላቅም ግን ለማንኛውም ማለት ነው። በተረፈ እንዲሞነ እንዲያ ነገ ዳይ ወደ ስራ ተነስቼ ማለት ነው። እና በደንብ ነገ ቀርጽላችኋለሁ ሸፋጤን ይዤ መኩኖሴን ይዤ ምንን ይዤ ሲሸፍጥ ሳረግ ምናምን እቀርጽላችኋለሁኝ። ስራ ቦታ ሄጄ ያለውን ነገር አሳያችኋለሁ። ያው እንግዲህ ሰው ማለት ነው ከመለመን መስራትን የመሰለ ነገር የለም። ሰው እጅግር ያለው ጤነኛ ሆኖ አላህ ጤናና አፍያ እስከሰጠን ድረስ ባለው አቅም መፍጨርጨር አለበት። አንዱን የሆነ ነገር ተተግኖ ወይ ደግሞ መለመን ሰው የለበትም። ሰው ካልቸገረው አጣብቂ ሁኔታ ከሌለበት በቃ እቺ ህይወት ዝሮ ዝሮ አዶኒያ አንዴ ስትሞላ አንዴ ስጎድል ነው አይደል? ስለዚህ ጎደል ሲል እውነት ለመናገር ከሆነ በዚያው አጋጣሚ ማለት ነው በውስጥ በኩል ላግዝሽ የምትሉኝ አላችሁ ያለንልሽ እኔ ጋር ምን የምትሉኝ አላችሁ እውነት በጣም አላህ ይስጥልኝ በጣም ነው ማመሰግነው። እኔ እንጃ ቃላት የለኝም ምን ያክል እንደማመሰግናችሁ እኔን እንደምትወዱኝ አላህ ይወደዳችሁ። እኛ ያለንልሽ ነው እኔ ጋር ላላችሁኝ ደግሞ አላህ ለእናንተ ይኑርላችሁ። በቸገራችሁ ጊዜ አላህ ይድረስላችሁ በደስታችሁ ጊዜ አላህ ይድረስላችሁ። በሁሉም ነገር አላህ ይወደዳችሁ። እድሜና ጤና ለልጆቻችሁ ይስጣል ለልጆቻችሁ ይስጥላችሁ ለእናንተም እድሜና ጤና ይስጣችሁ እላለሁ ማለት ነው። በተረፈ ግን ያው አንዳንዴ ሰርቶ መሞከር ያኔ ሰው የቻለውን ያክል ይፍጨረጨራል ይሞክራል አይደል? ካልሆነ ደግሞ ወይ ደግሞ ሁሉም ነገር ካልተሳካም ላግዛችሁ ወደሚለው ሰው አማራጭ ካለው ዙሮ የሰው ፊት ማየትም አይቀር ነው ማለት ነው። ግን ሰው የሆነ አማራጭ ካለው በቃ በራሱ ነው ደግሞ በራስ መስራት በጣም ነው እንትን መወደው ማለት ነው። ራስን መቻል ወይ ደግሞ በራስ መስራት የሚያክል ነገር የለም። ለምን በራሳችሁ ስትሰሩ በቃ ራሳችሁ ናችሁ የሰራችሁት። በቃ እኔ እንጃ ማንም ሰው እንትን ፈልጎ የሰው ፊት አይም አይደል እንዴ? እና ያው የሰው ፊት የሚያዩን በርግጥ ፈልጎ ወይ ደግሞ እንትን ብሎ ሊሆን ይችላል። ያኔ እንዴት ነው ማንም ሰው ወይ ከጤና እኔ በበኩሌ ማለት ነው አንድ ሰው ጤና ካለው ሙሉ ጤና በቃ የሰው ፊት ማየት የለበትም ብዬ ነው የምለው ማለት ነው። ለምን ከምንም በላይ ቀዳሚው ጤና ነው። ጤና ካላላችሁ ግድ ነው ማለት ነው። እና ጤና ላላችሁ ጤና ይስጣችሁ ጤና ላላችሁ እድሜ ይስጣችሁ ጤና አፍያ ይስጣችሁ ነው የምለው። እና በተረፈ እንግዲህ አደላይ ያው እንግዲህ ገብቼ ማለት ነው ገና ከመግባቴ ነው ወደ ባህሩ የሄድኩት ማለት ነው። ወደ ባህሩ ሄጄ ትንሽ ዘና ዘና አረኩኝ ኢትዮጵያ ያለውኝ በቃ ሳይድና አዩም እንትን ሲሉኝ ያቺ አዩ በዚህ በኩል አንዴ ደበደበይ ስትል አንቺ ባንዴ ምክንያት የሆነ ነገር ሆንኩ ስትል አንዴ ሳይድ ጎንደር ገብቼ ጠፋው ሲል አንዴ ተመካክረው ቪዲዮ ሲሰሩ በቃ ማለት አስጠላኝ። ኢትዮጵያ ከኖርኩኝ ማለት እኔ ዝም ብዬ ሳስበው ስለነሱ ያወራው እድሜ በቃ ማለት ቁጭ ብዬ ሳልኩት ስለነሱ ያወራው በቃ እንደዛው ምርኩስ ይዤ መሄዴ ነው ማለት ነው። በቃ ስለራሴ ይወሳል ነው ነጋ ጧት እኔ ራሱ ቪዲዮ አላይም ብዬ ማለት ነው። በቃ ማለት ቪዲዮ አላይም ብዬ ቪዲዮ ይላክልኛል አላይም በቃ ምንም ምስሩ ምንም ስለነሱ ቪዲዮ አላይም ስለነሱ ቪዲዮ አሰራም እላለሁ አይደል? ወይ ቪዲዮ ይላክልኛል ወይ ደግሞ ድምጽ ይላክልኛል። ሱመያ ሳይድ እንደዚህ ብለሽ ግቢና አይ ከዛ በቪዲዮ ላይ ማለት ነው መልስ አትስጪ የሚለኛል እንዴ ለምንድነው ዝም ያልሽው አውቀሽ ይመስላል ወይ ደግሞ ፈርተሻቸው ይመስላል መልስ ለምን አትሰጪም ይለኛል። በቃ አልኳችሁ ይሄ አይምሮን ብትን ነው የሚያደርጉት ማለት ነው። በቃ ከዛ ደግሞ እንትን ይልኩልኛል ቪዲዮ ይልኩልኛል ከዛ ሁሉም ለኔ ብለው ነው አውቃለሁ ማለት ነው። ግን አይምሮ ይበተናል ሰው አንዱን ሲላችሁ አይምራችሁ ብትን ነው የሚለው ከዛ ምን ማድረግ እንዳለባችሁና የቱ ጋር መቆም እንዳለባችሁ ራሱ አታውቁም ማለት ነው። ለምን ከዛ እኔ ሪከርዱን ምናምን ተውና ዝም እላለሁ ቪዲዮ ይላክልኛል። ሱመያ እንደዚህ ብለው እንደ ቪዲዮ አሁን ባለፈው በተሳሳቱት ቪዲዮ ተነሽና ቪዲዮ ስሪ ለሊት እኔ ተኝቻለሁ ተነሽና ስሪ እኔ አሁን ተኝቻለሁ ነገር የምሰራው ኧረ ስሪ እና በቃ አንዳንዴ ከዛ ከዚህ ሁላ ነገር አልኩኝና ማለት ነው በቃ ራሴንም ሳየው ኢትዮጵያ ላይ በቃ ብትን ይያልኩ ነበር ማለት ነው። እዛ ስል እዚህ ስል በነገራችን ላይ ማለት ብሩን ስትዙት የሚያልቅ አይመስላችሁም?
ግን ያ ብር ስትመነዝሩት የለም ድራሹ ነው የሚጠፋው ማለት ነው። እኔ እንዴ የኢትዮጵያ ብር እንደ ሰላቢ ነው እንዴ እስከምል ድረስ አሁን እኔ ብሬን ሂሳብ ሳደርገው ለካ ዜሮ ውስጥ ገብቻለሁ። ብሬ ማለት ነው ዜሮ ገብቻለሁ። እንዴ ሱመያ ዜሮ ከገባውማ እንደዚህ በቃ በይዳይ ወደ የመንሽ ሂጂ። በቃ እኔ አዲስ አይደለም የሰው ቤት መስራት ብዬ ላጥ ብዬ መጣሁ።